ያላት ነፍስ ተከታታይ መንፈሳዊ ልቦለድ ክፍል 4። አስፈቅጄ ወደ ቤቴ ገባሁ። እቤት ሰላሜ ለትምህርት ቤት እንደዛው ሰኞ የወጣቶች ፕሮግራም ስላለ ተኛውና ለሄድ መዘጋጀት ጀመርኩ። አባቴና ማህሌት ጭራሽ እንደ ህፃናት ቤት ውስጥ ይሯሯጣሉ። ጩኸታቸው እየረበሸኝ ነው። ለእናቴም ለኔም ጊዜ ያልነበረው ሰውዬ ዛሬ ስራውን ትቶ ሲጃጃል ማየት ምን ልበላችሁ። በእነሱ ቤት እኔ ትምህርት ቤት ነኝ። የክፍሌን በር ከውስጥ ቆልፌዋለሁ። በቃ ይበቃል እየተባባሉ ወደ ሳሎን ቤት የሚያወርደው ደረጃ ላይ ተቀመጡ። የክፍሌ በር ላይ ናቸው። ቆይ ግን ለምን አትነግራትም ትለዋለች። እሱም ገና እናቷ ሞታ ዓመት ሳይሞላት አገባው ብላት አእምሮዋ ይጎዳል አላት። ምን እንዳትሆን ነው? እሷን ፍራቻ በሰቀቀን ሞት እንዴ? እሱም አይደለም እኮ አላስጨረሰችውም፣ ዛሬውኑ ትነግራታለህ። ቁጣም ትዕዛዝም ነበር። እንደውም መምጫዋ ደርሷል ብላ እየተከራከሩ እኔን መጠበቅ ጀመሩ። የክፍሌን በር ከፍቼ ወጣሁ። ሁለቱም ደንግጠዋል። ሀፍረቷን ልትሸፍን አንቺ ቆሌሽ ይገፈፍ ትምህርት የለም ምን ትሰሪያለሽ? እሰይ በአባቴ ፊት የሰደብሽ በሌለበት ትምህርት ሰጪኛለሽ አልኩ በሆዴ። ዝም ብያቸው ወረድኩና ሄድኩ። አባቴ የሮጠ ተከተለኝ። ወዴት ነው የኔ ልጅ አለኝ። የኔ ልጅ አንተ የኔ አባት ነህ? ለምባይና ለጩኸቴ ልክ አልነበረውም። እስከዛሬ ልጄ ብለህ ችግሬን ጠይቀኸኛል? የእናቴ ሀዘን ሳይወጣ የገዛ ጓደኛዋን አግብተህ አረፍክ። ልጄ አትበለኝ። አይደለም ዛሬ እናቴ ያለች አባት ሆነ ህልኛ አታውቅም አልኩት። ደንግጦ አሁንም የኔ ልጅ አላለም? አይሰማህም? ልጄ አትበለኝ። አባትነት ላንተ ብር መሰብሰብ ፉቅ መቆም ነው። ያንተ ሀብት ምንም አያደርግልኝም። ለአዲሷ ሚስትህና ለምትወልዳቸው ልጆች ይሁንልህ ብዬ ወጣሁ። ታውቃላችሁ ለምን እንዲህ እንደተናገርኩት ብዬ ተጸጸትኩ። ቸርች መሄዱንም ትቼ መንገድ ላይ ተቀመጥኩ። ለምን አባቴን ተናገርኩት? ይሁን ማግባቱ ይሁን ምን እንደሚያስለቅሰኝ አላውቅም። እዛው ደርቄ 1 ሰዓት ሆነ። ሰፈር ውስጥ ስለሆነ ወደ ቤት ገባሁ። ጉድበሉ አጅሪት ወገቧን ይዛ በረንዳ ላይ ቆማለች። ስገባ ስሚ አንቺ ከዛሬ ጀምሮ ከ12 ሰዓት ጀምሮ መውጣት አትችይም ብላኝ እረፍ። ገላምጫት ገባሁ። ነይ አለች። ተመልሼ አቤት አልኳት። ትሰሚያለሽ እናትሽ ላይ እንደለመድሽው ምን አቀራለሁ ብለሽ መንቀሬ ነው ከዚህ ቤት ማውጣሽ። ቤቱም ንብረቱም በስሜ ነው። አይደለም አንቺ አባትሽን ማባረር እችላለሁ አለች። እናትሽ ላይ እንደለመድሽው ስትል እናቴ ባንቺ አፍ የምትጠራ አይደለችም። ሰው ያረገችሽ እሷ መሆኗን አትርሺ አልኳት። ፊቷ ተቀያየረ። እሺ ጥሩ ምን እንደማረግሽ አውቃለሁ አለች። ምንም አልመሰለኝም። ገባሁና ተኛሁ። ሰሞኑን በምግብ እየተቀጣው ነው። ጭራሽ ተኝቼ በሬን ትደበድባለች። ሰዓት 11 ሰዓት ተነስቼ ከፈትኩላት። ዝም ብሎ መጋደም የለም። ተነሺ ቁርስ ስሪ ያላለችም። ተመልሼ ለተኛ አሰብኩና አገልግሎቴን አሰብኩ። ፒጃማዬን ቀያይሬ ወደ ማዕድ ቤት ገባሁ። ቁርሱን ሰርቼ አቀራረብኩ። ተነስታ መጣች። ልክ አብራኝ እንደሰራች ነገር ማሽቃበጥ ጀመረች። ሆሆ እንደው እቺ ሴት ድሮ ማውቃት ማህሌት መሆኑ አጠራጥሮኛል። ተመልሼ ወደ ክላሴ ገባሁ። ስልኬ ላይ 23 ሚስ ኮል አለ። ሚሊ ነበር። እንዴት ሚሊ ደወለ? ገርሞኛል፣ ግን አልተደሰትኩም። መልሼ ስደውል አይሰራም። ትንሽ ቆይቶ ጠራ።